ሰላም የአብስራ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት ከብሳ ሰመክ ከብሳ ነው። እንዴት አድርገን እንደምንሰራ እንግዲህ አብራችሁን ተከተሉ። ይሄንን አሳይነ ጥብ ካደረኩ በኋላ እዩት። የነሱን በርበሬና ጨው አድርጌበት እንደዚህ አስቀምጨው ለትንሽ ደቂቃ ያህል አስቀምጨዋለሁኝ። እዚህ ጋር ዘይቴን እንደዚህ ለኩሼበታለሁኝ። አሁን ጨምሯለሁ ማለት ነው። ይሄው ለካውን እየጠበስኩ ነው። ይሄ እስከሚጠበስ ድረስ እዚህ ጋር ደግሞ ድስቴን አዘጋጅቻለሁኝ። እዚህ ጋር አያችሁ፣ እዚህ ጋር ቲማቲም የተከተፋለኝ፣ እዚህ ጋር በረጃጅሙ ሽንኩርት የተከታተፋለኝ፣ እዚህ ጋር ቅመም አለኝ የሚጨምረው ከዛይቱ ጋር፣ እዚህ ጋር ነጭ ሽንኩርት አለኝ፣ ዝንጅብልና ነጭ ሽንኩርት ከዝበራ አድርጌ አንድ ላይ ወቅጫዋለሁ ማለት ነው። እንደዚህ አስቀምጫለሁኝ። እዚህ ጋር ሳልሳ አለኝ። እዚህ ጋር ደግሞ በግዶንስ አለኝ። ከላይ የምንሰልሰው እንትኑን ካቁላለው በኋላ እንሰልሰዋለሁ። ውሃውን ከከለስኩ በኋላ እዚህ ጋር ቅመማ ቅመም አለኝ። አሁን እሳት እንለኩስ። እሳት ለኩሽ ያለው ውሃዋን ትንሽ ጠፈፍ ይበልና ዘይት ጨምራለሁ ማለት ነው። አሁን ደርቆልኛል። ምክንያቱም ዘይትና ውሃ ከተገናኘ ጥሩ አይመጣም። ይኸው እንደዚህ አረኩኝ፣ ጨመርኩኝም ይበቃኝን ያህል ይበቃኛል። እነሱ ብዙም ታውቃላችሁ ዘይት አይፈልጉም። ከዛ ይሄንን እጨምረዋለሁ። እሺ እንትኑ ቅጠሉን ስላጠብኩት ይኸው ዘይቱ እንትን ይላል። እሺ ከዛ ሽንኩርቴን እጨምራለሁ። ሽንኩርቴን እጨምረዋለሁ። እንደዚህ አድርጌ ሚክስ አደርገዋለሁ። ሽንኩርት ብዙም አያስፈልገውም። ሽንኩርት ብዙ የሚያስፈልገው ምንድነው? ሳሎና ሲሆን በሪያኒ ሲሆን ነው። በዚህ መልኩ ያለ ማቋረጥ እንዳይቃጠልብኝ እንደዚህ ያማስላለሁ። አሁን ነጭ ሽንኩርቴን እጨምራለሁ ማለት ነው። ነጭ ሽንኩርቱን እጨምራለሁ። ከዛ ሚክስ አሁንም ትንሽ ጠብቀውና ከዛ ቲማቲም ይጨምራለሁ ማለት ነው። አያችሁ፣ በዚህ መልኩ እየተጠበሰልኝ ነው ማለት ነው። ድፍን ቃሪያ ከትበታለሁ እንደዚህ። አሁንም ትንሽ ጠብቀውና ቲማቲም እንጨምራለሁ ማለት ነው። አያችሁ፣ ቲማቲም ሳልሳይን ጨምሬያለሁ። ከዛ ትንሽ ደግሞ ሚክስ ከሆነ በኋላ ደግሞ ቲማቲሜን ያኛውን ቲማቲም እጨምራለሁ ፍሬሹን። ባህራት ይቀድማል። ባህራት እጨምራለሁ። ከዛ ሚክስ ምርጥ ከብሳ ነው የምንሰራው፣ ሰመክ ከብሳ እና በመሀል ሰብስክራይብ እያረጋችሁ አበረታቱኝ ውዶች። እኔ ለእናንተ ይኸውላችሁ ምግብ አሰራር ነው ይዤላችሁ የምመጣው። ይሄንን ቻናል በምግብ ብቻ ነው የምታውቁት። እሺ እናንተም ደግሞ እኔን ልታበረታቱኝ ይገባል። የማታውቁትን እንደዚህ ድንገት የማታውቁት ልትኖሩ ትችላላችሁ። ፍሬሾች አዲስ ገቢዎች ከኢትዮጵያ የምትመጡ አላችሁ። ለእናንተ አስቤላ። እሺ ውዶችዬ፣ እናንተ ደግሞ እኔን ማበረታታት አለብሽ። እያንዳንድሽ ማበረታታት አለባችሁ። እሺ አሁን ቲማቲሜን እጨምራለሁ። አያችሁት?
የአረብ ምግብ በነገራችን ላይ እስከምትለምዱት ነው እንጂ በጣም ቀላል ነው። ሁሌም እንደምላችሁ በጣም ቀላል ነው። ምንም አይከብድም። ሰዓት ጊዜ አይወስድ ምን አይነት በቃ ደስ የሚል ስራ ነው የነሱ ምግብ አሰራር። ትንሽ ጣፋጮች ምናምን ናቸው ትንሽ ከበድ የሚሉት እንጂ ይሄ ምግብ ሩዝ ምናምን ነገር በጣም ቀላል ነው። አያችሁት? ያለ ማቋረጥ ነው እንግዲህ እንደዚህ ያሸሁት። ምክንያቱም ከብሳ ወላ መጅቡስ ስንሰራ አንድ የተቃጠለ ነገር ካለው ያስጠላል። አያችሁት? ሰማኬ ደግሞ በዚህ መልኩ እየበሰለልኝ ነው። አያችሁ ሱጎው በዚህ መልኩ እዩት። አሁን ትንሽ ከደን እናደርገዋለሁ ማለት ነው። ትንሽዬ ከዝበራ ቀንሼ ባግዶንስ ቀንሼ ጨምሬበታለሁ። ግማሹን ለበኋላ ከላይ ያደርግበታለሁ። አያችሁ በደንብ ሆኖ ጥብስ ብሏል። አያችሁ ውስጡ ራሱ ይዟል ማለት ነው። አሁን ሙቅ ውሃ ጨምርበታለሁ ማለት ነው። አያችሁ የሚበቃችሁን ያህል ሙቅ ውሃ ሞጅር አያችሁት? ሙቅ ውሃውን ጨመርኩበት ማለት ነው። አሁን ተክተክ ይላል አሳይ እስከሚወጣ ድረስ። አሳይ ከወጣ በኋላ ደግሞ ጨምረዋለሁ እዚህ ውስጥ ማለት ነው። ይሄ ውዶች በዚህ መልኩ አሁን አሳይን ጨርሻለሁኝ። በዚህ መልኩ ጠብሼ ጨርሻለሁኝ። አሁን ሙጅር አረጋዋለሁ እዚህ ውስጥ። ከዛ አሁንም ጭምር አረጋዋለሁ። አያችሁት? እንደዚህ የተጠበሰውን አሳ ጭምር ከዛ በሚለው እንደዚህ በቃ አሁን ራሱ ጨው ስላለው ጨው አልጨመርኩኝም። ምክንያቱም አንተኑ ላይ አሳውን ስጠብስ አሳው ላይ ጨውና በርበሬ ስላደረኩበት አለው እና ደግሞ ነጭ ሽንኩርት ስወቅጥ ነጭ ሽንኩርት ላይ ጨምሬያለሁኝ። አሁን እንደዚህ አድርጌያለሁኝ። ከዛ ትንሽዬ አቆየዋለሁ ማለት ነው። ይኸው በዚህ መልኩ አሳይን ከጨመርኩ በኋላ ቢያንስ 20 ደቂቃ ቆይቻለሁ ማለት ነው። 20 ደቂቃ ቆይቻለሁኝ። በዚህ መልኩ እንደዚህ ሆኖልኛል። ከዛ ሩዜን ጨምራለሁ። አጠንፍፌያለሁ እዚህ ጋር ለአንድ ሰዓት ያህል ዘፍዝፌዋለሁ። ሩዙን አያችሁት? ዘፍዝፌዋለሁ። አሁን ይሄንን ሩዝ ጨምራለሁ ማለት ነው። ጨምራለሁ እንደዚህ አድርጌ ግን አይመቸኝም። ካሜራ ላቆምና ልጨምር። እዩትማ። ከዛ እንደዚህ አንዴ እንደዚህ ግልብጥብጥ አደርገዋለሁኝ። ከዛ ትንሽ ከደን አደርገዋለሁ ማለት ነው። አያችሁት ወዶችዬ? እዩት። ከዛ ቅድሙን ያስቀረውትን ባግዶንስ እንበለውና ይኸው በዚህ መልኩ ጨምሬዋለሁ። በኋላ አገለባብጠዋለሁ። አሁን በዚህ እፍን ላድርገው ማለት ነው። እፍን አድርጌ ከድነዋለሁ። እሳቱን ቀንሰዋለሁ። ከዛ መጨረሻውን ደግሞ አሳያችኋለሁ። አያችሁት ውዶችዬ፣ ማሮችዬ በዚህ መልኩ ይሁንላችሁ። እንደዚህ አድርጌ ጨርሻለሁ ማለት ነው። እንዴት እንደሚያምር ማለት ነው። አሁን እዚህ ለልጆች ልቀንስላቸው ማለት ነው። ተማሪዎች ሲመጡ እዚህ ጋር እንዳያቦኩብኝ እኔ ቀንሼ አስቀምጥላቸዋለሁ ማለት ነው። እንደዚህ አድርጌ ከዛ ሲመጡ ይበላሉ። አሁን በዚህ መልኩ እንደዚህ አድርጌ ጨርሻለሁ። ዋው ነው፣ በጣም ነው የሚያምረው። የምር ጣዕሙ ራሱ በዛው ልክ እንዴት እንደሚጣፍጥ እና ወዶችዬ በዚህ መልኩ ጨርሻለሁኝ ማለት ነው። ከብሳ ማለት ነው። ሰብስክራይብ ላይክ ማድረጋችሁን እንዳትዘነጉ። ኮሜንትም አስተያየታችሁን ጻፉልኝ፣ አበረታቱኝ ውዶችዬ። የፈለጋችሁትን ነገር አስተያየት ካለ በኮሜንት ግለጹልኝ፣ መልሳለሁ ማለት ነው። እንደዚህ እየሰራችሁ መዳሞቻችሁን አስደስቷቸው። ምርጥ ምሳ ነው እና አመሰግናለሁ አብራችሁኝ ስለነበራችሁ። በጣም አመሰግናለሁ ስለምታበረታቱኝም። ይኸውና እዚህ ጋር የልጆችን እዚህ ጋር አድርጌያለሁ። አሳው ከስር ነው ያለው።
ምክንያቱም መተው ከትምህርት ቤት እንደመጡ እዚህ ጋር ድስቱ ላይ እንትን እንዳይሉብኝ እንዳያጨማልቁብኝ። ታውቃላችሁ የአረብ ልጆች መቼስ እንዴት እንደሚያጨማልቁ ስነ ስርዓት የላቸውም። እና በዚህ መልኩ እንደዚህ አድርጌ ሽፍን አድርጌ አስቀምጠዋለሁ። ትልልቆቹ መተው ይበላሉ ማለት ነው። በቃ ይሄ አሁን እስከ ማታ ድረስ አይቀዘቅዝም። ከዛ በዚህ መልኩ ጨርሻለሁ ማለት ነው። ማሮቼ አበረታቱኝ። በጣም ነው የማመሰግነው እስካሁን አብራችሁኝ ስለነበራችሁ። ሰላም ለሀገራችን፣ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ባይ ባይ። አመሰግናለሁ።